ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ያላችሁ? እንግዲህ ዛሬ የምገኘው እናቴ ቅድስት ኪዳነ ምህረት ደጅ ነው። እዚች ደጅ ብዙ ነገር ነግሬያት ነበር የሄድኩት። ብዙ የሆዴን ያው እንዲህ ብላችሁ ማታወሩት ማትናገሩት ብዙ የሆዴን አዋይቻት አልቅሼባት አደራ ብያት ነበር የሄድኩትና እናቴ ኪዳነ ምህረት ደግሞ ያው ለደጇ በሰላም በጤና አብቅታኛለች። ብዙ እንቆቅልሼን ፈታልኛለች። የእውነት በስውር በጣም ብዙ ነገሮች ነግሬያት ነበር። በስውር ብዙ ነገሮችን ፈታልኛለች እና ሁላችሁንም በስደት ያላችሁ እህቶቼ ደጇ የናፈቃችሁ እመብርሃን እናቴ ኪዳነ ምህረት የማታሳፍረው እናት ለደጇ ታብቃችሁ፣ ለቤቷ ታብቃችሁ ውዶቼ። እና ብዙ የነገርኳት ያዋዩዋት ነበር። ወዬ ሰው የማይፈታላችሁን እንቆቅልሽ ሰው ለሰው ብትነግሩት ምንም ፋይዳ የማይሰጠውን ነገር እሷ ብዙ ነገሮች ትፈታለች። እና የእውነት ይሄ ደጅ ለእኔ በጣም አንደኛ ያደግኩባት ደብሬ ነች። የመንዱቢያዋ ቅድስት ኪዳነ ምህረት ትባላለች። ደብረ መዊት ቅድስት ኪዳነ ምህረት፣ ደብረ መጽሔት ቅድስት ኪዳነ ምህረት ቤተክርስቲያን ትባላለች። ደብረ ዘይት ቢሾፍቱ ነች የምትገኘው መገኘዋ። ጋይስ በጣም 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 በቃ ሰላም ያለበት ደጅ። ስንት ነገር አሳለፍኩ መሰላችሁ ከሷ ጋር። እኔ ሲከፋኝ ከድሮም ስደሰትም ሲከፋኝም እዚህ ደጅ እሷ ደጅ ነው እና ምን እንትን የምመጣው ቤተክርስቲያኗን አሳያችኋለሁ። ወደዛ ጋር እንትን ብዬ ቦታዋ በጣም በቃ ደስ የሚል ቦታ ነው ያለው። ከወደዚህ ጋር ጨለቅላቃ አለ። ቆይ በኋላ ወረድ ስላሳያችኋለሁ። በጣም ሰላም ያለበት ደጅ። ልቅረብ ወይስ አፍጥኝ? ለደጇ በቅቼ ይመስገን። ሁላችሁንም ለደጇ ታብቃችሁ ልጆቼ። ለተመኛችኋት ለደጇ ለእመቤቴ ደጅ ታብቃችሁ። እንዴት ደስ እንደሚለው እንደሚሰጥ ና አንተ ትልቁ ነው። ቁም በቃ ይህን ይመስላል። ላሳያችሁ ጋይስ። ተራራማ ላይ ከመሆኗ የተነሳ እዩት ቪው እንዴት አባቱ እንደሚያምር። እዛ ጋር ጨሌ ነው፣ ወደዛ ጋር ደስ እንትን ይሰማችኋል። ደጇን ትታችሁ ስትወጡ ወይኔ እዚህ ደጅ ስንት ነገር አሳልፍ ያለው መስላችሁ ጋይስ። እመቤቴ ስንት ነግሬያት ስንት አዋይቻት። ይሳኮር እንዳትወድቅ ቀስበል እና ዛሬ ደግሞ ያው በዓልም አይደለ ዳግማይ ትንሳኤ በቤቷ እንደዚህ አሳልፈናል። እናታችን ቅድስት ኪዳነ ምህረት ቤተክርስቲያን እና ውዶቼ ደግሞ በጣም ነው ማመሰግነው። ቪዲዮዎቼን አይታችሁ በቃ ለሰጣችሁኝ አስተያየት ለሰጣችሁኝ አሳዩአቸው እኮ ብዬ በጣም ነው ማመሰግነው። ፈጣሪ ያክብርልኝ። ተባረኩ ሙስሊም ክርስቲያን ሁላችሁንም የእውነት በጣም ነው ማመሰግነው። እኔ ያው በቃ ጠቅለል አድርጌ ያው ነው እንትን ያልኩትና በቃ እንትኔን ስለተካፈላችሁኝ በጣም ነው ማመሰግነው ውዶቼ። አይዞሽ በርቺ ላላችሁኝ በጣም ፈጣሪ ያክብርልኝ፣ አላህ ይስጥልኝ። ከልቤ ማመሰግነው እና ደግሞ እኔ ሞድቅ ምናምን ልጅ አይደለሁም ውዶቼ። እሺ ሞድቅ ልጅ አይደለሁም። እግዚአብሔር መልካም ነው። ነገ የተሻለ ነገር አለ። እንዲያው ጉዳዩን ለማስረዳት ለእናንተ ለማስረዳት ያህል ነው እንጂ ገና ከፊት ለፊቴ ብዙ የሚጠብቀኝ ልጅ ነኝ አውቃለሁና በምንም ነገር የምሰበር አይደለሁም። ትናንትና አልተሰበርኩም፣ ዛሬም አልተሰበርም።
ወደፊትም እግዚአብሔር አምላክ ያው አምላኬን ይዤ ነው ጌታዬን ይዤ ነው መድኃኒዓለምን ይዤ ነው እናቴ ወላዲተ አምላክን ይዤ ነውና እነሱን የያዘ ሰው ደግሞ ወድቆ አይወድቅም፣ ቢወድቅ እንኳን ይነሳል። እሱን ነው ማምነው እኔ በፈተናም ውስጥ ሆኜ እግዚአብሔርን ማመሰግነው። ለምንድን ነው ከፈተና በኋላ ድል እንዳለ ከፈተና በኋላ መባረክ እንዳለ ስለማምን ነውና ክርስቲያን ስትሆኑ ደግሞ በብዙ ነገር ትፈተናላችሁ። ሁሌ ደስታ የለም፣ ሀዘንም አለና በሀዘንም ውስጥ ሆኖ ማመስገንም መልመድ መቻል አለብን እና ውዶቼ ለዛ ነው አልሰበርም። ምንም እንትን ማለት ብዙ ልጆች አሁን በዛኛውን በቲክቶኩም በምኑም በቃ የኔ ነገር እንዳበቃ ምናምን ኖ ገና ጀመረ። ምንም የሚያበቃ ነገር የለምና ምንድነው የሚባለው በእንግሊዘኛው? አይ እንግሊዘኛ ስናገር እኮ እንትን ያጥረኛል ጋይስ፣ እንግሊዘኛው ያጥረኛል ለቁም ነገር ሲሆንና ዶንት ጊቭ አፕ ምንም ነገር ጊቭ አፕ አናረግምና እግዚአብሔር መልካም ነው። ጌታ ደግሞ ይችላል፣ ያሻግራል፣ ያስመልጣል። እሱ መልካም ነው። እንደዛ ነው ውዶቼ። አንተ ልጅ አቤት እንትኑ አንተ አታርፍም አይደል? ብትወርቅ ግን እኔ የለውበትም ዛሬ። ልጅ ይዛችሁ ግን ቤተክርስቲያን የምትመጡ ወይኔ አቃጥሎ ሊደፋኝ። አይ እኔ ያኔ ትንሽ ሆኖ ነው የታሄድ በሄድም ታዝሎ ነው። አሁን አደገ። እንዴት አልቀመጥ አልቆመጥ። ቆይ አንተ ዝም በል አንተ ሽምብራ ራስ የሆንክ ልጅ እና ይሄን ይመስላል ቦታው። ደስ አይልም ጋይስ? በቃ እንትኑን ቀጥ ብላችሁ ነው የምታዩት። አንተ ይኸውልህ ቀስ ብለህ ሂድ። ይሳኮር የምትባል ልጅ ሹሃዳ ሸንኮራ የቀድሞ ሄደ እንዴ እንገዛ ነበር። ቢሼው ይሄውላችሁ ጋይስ የቢሼ ጨለቅላቃ ነው እንጂ ቢሼ ጨለቅላቃ። ሀገራችን ግን አታምርም ውዶቼ። ጃኬቱ ሞቀኝ እኮ ላውልቀው ነው። ይሁን ደግሞ ብርድ እንዳይመታኝ ፈራሁት ደግሞ። ከዛ የውላችሁ እንደዚህ ወደ ቤታችን እየሄድን ነው። ትኳትኛለሽ ብዬ አሁን አንቺን የመሰለ ቆንጆ እንዶ አንድ መኪና የለውም። መኪናው ይቅር እንዶ የእግር ፈረስ ነው ምንድነው ይሄ ፈረስ ጋር የሚባለው ነገር የለኝም። ሹሃዳ ጋይስ ሹሃዳ የኔ ሁሉ አመት አረብ ሀገር መስራት ምን ይሉታል እስቲ? አሁን አንድ እንዶ የእግር እንዶ እንትን እንኳን ፈረስ እንኳን ልጣ እንዶ የእግር ፈረስ እንኳን ሰው ልጅ ይሁን እየሄድን ነው። አሁን ቤንዚን ተወዷል ተብሎ ትራንስፖርቱ ቀላል አልተወደደም ጋይስ። እና ማለት የለም መወደድም ሳይሆን የለም እስካናካቴው የለም። አይ ሹሃዳ አሁን እየሄድን ነው ወደዛ፣ እዛ ጋር ነው የሚገኘው ብለዋል። እዛ እየሄድን ነው። ትንሽ ደግሞ ቦታው ተራራማ ስለሆነ ትራንስፖርት ትንሽ ከባድ ነውና እያቆራረጥኩ ነው እላችሁ። በቸርኬ እየሄድኩኝ ነው። ከዚህ እዚህ መሄድ የለም እንደ ማዳም ቤት እናቴ። በመኪና መሽከርከር የለም። ይኸው እየቆስኩት ነው፣ እየሄድኩ ነው። ለነገሩ ደስ ይላል አየሩን ቢሄድበት። እሺ እዚህ ጋር አስፋልት ዳር ወጥተናል። አስፋልት ነው አሉ እዚህ ጋር ነው ምናምን ባጃጁ የሚገኘው ብለዋል። እስኪ እየጠበቅን ነው ጋይስ። አሁን እዚህ ጋር ነው የምናገኘው። አቤት ሹሃዳ ምን መረጋጋት ያስፈልጋል። አይ ዜብራው ጋር እንሂድ። እሺ ደግሞ ለዜብራ እንሂድ። እኔ የመሰለችውን ቆንጆ እንደዚህ በእግሬ ስኳትን በጣም እኮ ነው የሚያሳዝነው። አረ ድምፁ ነው መኪና ይሰጠኝ። አትሊስት ፈረስ ጋሪ የሚባለው ነገር ይገዛልኝ ጋይስ። ድምፁ ነው እንጂ ሹሃዳ እኔ የመሰለች ቆንጆ አሁን እንደዚህ በእግሬ ስኳትን ይሁን ለጤና ጥሩ ነው ብዬ ዝም ብለሽ ቁሺው እናቴ ይሁን እየሄድሽ እናቴ። ሲያዩኝ አንዳች ሰውነቴ ወፍሮ ፊት የቀልቶ አንዳች የእንትን ባለቤት ነው የምመስለው፣ የሆነ የሆቴል ባለቤት። እውነቴን እኮ ነው። መቼም በቀላ ነው ቅልት ብዬ እናቴ። አሁን እንደውም ትንሽ ተቋቆርኩኝ። ከነምኔ ከነሰውነቴ ከነምኔ የሆነ ነገር ባለቤት ነው የምመስለው። ሲያዩኝ እየቆስኩት ነው ባዶ በእግሬ መኪና ወይዬ በስተመጨረሻ ባጃጃ ባጃጅ በኮንትራት ይላታል። የምን ኮንትራት ማትረሽ በትራንስፖርትሽ እየቆስኩት ነው። እየቆስኩት ነው።
በስንት በመከራ ሰፈር ደረስን ጋይስ። ትራንስፖርት ሹሃዳ በስንት መከራ ይኸው ደረስን ወደ ቤት ጋይስ። ተመስገን ጌታዬ፣ ቤት ደረስን ጋይስ። እኔ ደግሞ ጠዋት ስለሆነ መደራረቤ አይ ሹሃዳ። እሺ ውዴ በጣም እናመሰግናለን። ፏ አድርገሻል። ቡናውንም ምኑንም ከቤተክርስቲያን ስትገቡ ጋይስ ቤቱ እንደ ጽድት ብሎ ሲጠብቃችሁ ደስ ሲል ቤቴ ታዬ፣ እንዴት ዋልክ? እንዴት ናችሁ አላችሁ ወይ? ተመስገን ጌታ። በሉ እንግዲህ እንኳን አደረሳችሁ። ሞቀኝ አውልቅላለሁ። እሺማ በሰላም ገብተናል ውዶቼ፣ በሰላም ገብተናል። እናንተም ከኔ ጋር ተጓዛችሁ። አሁን ቡናዬ ምን ልጠጣ ፉዴ ልፎድ ፉድ በሌላ ቪዲዮ መልሳለሁ። ወዳችኋለሁ ውዶቼ።